የጀመርኩትን ሐሳብ እግዚአብሔር ሰው ይፈልጋል የሚለውን እቀጥልበታለሁ። ስለዚህ ወገኖቼ እግዚአብሔር ሰው ሲፈልግ የመጀመሪያው የመለያ ምልክቶችን እናያለን። ይሄኛው ሶስተኛው ቪዲዮ ነው። በዚህ በሶስተኛው ቪዲዮ ላይ ምልክቶችን እንድናይ እፈልጋለሁ። አንደኛው ምልክት በልባችን ውስጥ እግዚአብሔርን የመፈለግ ጥማት በኃይል ይጨምራል። እግዚአብሔር ራሱ ነው የሚጨምረው። እግዚአብሔር ራሱ በልባችን ውስጥ እሱን የመፈለግን ጥማት ይጨምራል። ስለዚህ ሐሳባችን፣ አመለካከታችን፣ ንግግራችን ሁሉ ይቀየርና ምንድነው የሚሆነው? እግዚአብሔርን ብቻ የመፈለግ ነገር እየበዛልን ይሄዳል። እና በልባችን ውስጥ ኃይለኛ ጥማት፣ ክብሩን የመጠማት፣ የእግዚአብሔርን ታምራት ድንቅን የማየት የመጠማት ውስጣችን የሚያስበው ትልቁ ነገር ቢኖር ይሄ ይሆናል። ከምድራዊ ነገር መላቀቅ እንጀምራለን። ከምድራዊ ነገር መውጣት እንጀምራለን። የእሱን ክብር መናፈቅ እንጀምራለን። የሚይዘን ነገርን ሁሉ እየጣልን እንሄዳለን። የመጀመሪያው አንደኛው ምልክት ነው። ሁለተኛው ፍቅሩን በልባችን በሙላት ያፈሰዋል። የእግዚአብሔርን ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም እንደሚል መጽሐፍ ቅዱስ። ሁለተኛው በፍቅሩ ምን ያደርገናል? ይሞላናል። እሱን ነው ሜዲቴት የምናደርገው፣ እሱን ነው የምናስበው። በሱ አጀንዳ ዙሪያ ነው የምናወራው፣ የምንነጋገረው፣ የምናስበው፣ የምንወጣው፣ የምንገባው። ሶስተኛው የጸሎት ህይወታችን ከዚህ በፊት ከነበረው ህይወት እየተለወጠ ይሄዳል። ከዚህ በፊት የምንጸልይባቸውን ርዕሶች እግዚአብሔር ማስቀየር ይጀምራል። ወደሱ ዴስቲኒ ይወስደናል፣ ወደሱ ክብር ይወስደናል፣ ወደሱ ሙላት ይወስደናል። የጸሎት ነገራችን በሙሉ ይቀየራል። ከምድራዊ አስተሳሰብ፣ ከምድራዊ አሰራር፣ ከምድራዊ አደራረግ ሁሉ እንወጣለን። ሰማያዊውን ክብር እናፍቃለን። ሰማያዊውን ክብር እንጠማለን፣ እንራባለን። ስለዚህ በዚያን ሰዓት ልክ ለሳኦል እንደተባለው ምንድነው የተባለው? ይሄ ሁሉ በደረሰልህ ጊዜ ያለው ሳሙኤል እጅ የምታገኘውን ሁሉ አድርግ አለው። በጣም ነው የሳሙኤልና የሳኦልን ታሪክ ሳጠና ልቤ የሚነካበት ነገር አለ። ለምንድነው ልቤ የሚነካው? ይሄ በትራንዚሽናል ፔሪየድ ላይ ነበረ ሳኦል የመጣው። ሳሙኤል ነቢይ ሆኖ ብቻ ሳይሆን ሳሙኤል የህዝብ አስተዳደርንም ጨምሮ ነበርና የሚሰራው። ህዝቡ በዙሪያችን እንዳለ አሕዛብ ምን አሉት? አንግስልን አሉት መጡና። ምክንያቱም ያንተን አስተዳደር አንቀበለውም። ምንም እንኳን if he is a perfect leader ሳሙኤል if he is a perfect leader እስኪ ምንድነው? አይ ኖ አንተ ጋር አሉት ምንም አይነት ነቀፌታ የለንም። ዘን ልጆች ግን በአንተ መንገድ እየሄዱ አይደለም። ምንድነው እኔ ጋር የምታዩት ሲን አላቸው። ምንድነው እኔ ጋር ያለው ነቀፌታ ምንድነው? ኖ አንተ አይደለም ልጆች። ስለዚህ ልጆችን ሊደርሺፕ አንቀበልም። ስለዚህ በዙሪያችን እንደሚሄድ ምን አሕዛብ ምን አድርግልን? አንግስልን። ከዛ መጨረሻ ላይ በአህያ መጥፋት የተነሳ ሳኦልና ሳሙኤል እንኳን ሲገናኙ ምን እንዳሉ ታውቃለህ? የእስራኤል መንግስት ለማን ነው? አንተ አህያ ነው የምትፈልገው፣ እግዚአብሔር ግን አንተን ይፈልጋል። አንተ ልብና አጀንዳ ከዚህ ከምድር ጋር ነው። በሰማይ ያለው በዙፋኑ ላይ ያለው የሰራዊት ጌታ እግዚአብሔር ግን የልቡ አጀንዳ ከህዝቡ ጋር ነው። እግዚአብሔር ህዝቡ ስለማይጥል፣
ርስቱንም ስለማይተው ከሕዝቡ ጋር ነው አጀንዳው። ስለዚህ ያለው በቃ ዛሬና ነገን እዚህ ታድራለህ፣ ትበላለህ። ከዛ በኋላ እግዚአብሔር በዘመን ሁሉ በሕይወት ሊያደርግ ያለውን ነገር እናገርሃለሁ አለ። አቤት እንዲህ ከአፉ መሬት የማይወድቅ ነቢይ ፊት ቆሞ በሰማይ ያለውን እግዚአብሔርን የልብ አጀንዳ የሚናገር ሰው እግዚአብሔር በዚህ ዘመን ይስጠን። ጥማቴም ጸሎቴም መሻቴም ይሄ ነው። በእግዚአብሔር የልብ አጀንዳ ውስጥ ያለው ስለ ምድራችን፣ ስለ ቤተ ክርስቲያን፣ ስለ ባለስልጣናት፣ ስለ አገልግሎት ስላለው ነገር በሙሉ የሚናገር። በዚህ ዘመንማ የሚናገሩት ሌላ ነው እኮ ሌላ ነው። ገንዘብህን እናበዛልሃለን እኛ ጋና ሚረክል እናደርገዋለን። በጣም ደግሞ የሚያስቀኝ አንድ ታሪክ አለ እና ምንድነው ለሰው አካውንት ውስጥ ገባ ብለው ያውጁና ከቴሌቪዥናቸው ስር አካውንት ነንበራቸውን አስቀምጠው ይህንን አገልግሎት የምትደግፉ በዚህ አካውንት አስገቡ። እንዴ የራሳቸው አካውንቱ ስለምን አያስገቡ? መጀመሪያ ለምን የራሳቸውን አካውንት አይሞሉትም? የራሳቸው አካውንት የሚሞላው ከሌላ ቦታ ነው። ከሰው ኪስ በተዘረፈ ገንዘብ። ወደ እነዚህ ጉባኤዎች የምትሄዱ ሰዎች እግዚአብሔር ምሕረት ያደርግላችሁ። እግዚአብሔር ምሕረት ያደርግላችሁ። ገንዘባችሁንም እንደዚህ አይነት ቦታ ኢንቨስት የምታደርጉ ሰዎች እግዚአብሔር ምሕረት ያደርግላችሁ። እነዚህን ሰዎች በአመፃችሁ ቀጥሉ እኮ ማለት ነው። ቀጥሉ በአመፃችሁ። ምክንያቱም ማንም የሚጠይቃቸው የለማ፣ ማንም የሚገስጻቸው የለማ፣ ሃይ የሚል የለማ። ስለዚህ በዚህ ዘመን እንደ ሳሙኤል አይነት ነቢይ እግዚአብሔር ያስነሳልን። የማይፈራ መታሰርን የማይፈራ ሞትን የማይፈራ መራብን መጠማትን መታረዝን የማይፈራ እውነተኛን ነቢይ እግዚአብሔር ያስነሳልን። እግዚአብሔር ይቀባልን። እግዚአብሔር ያውጣልን። በጣም የሚገርም ዘመን ውስጥ ነው ያለነው። ስለዚህ በሰማይ ውስጥ ያለውን የእግዚአብሔርን የልብ አጀንዳ ለሳኦል ነገረው። ምልክቶች ይደርሰዋል አለ። ትንቢትን የሚናገሩ ጉባኤ የነቢያት ጉባኤ ያገኙሃል። አንተም ከነርሱ እግዚአብሔር መንፈስ በኃይል ይወርድብሃል። ከነርሱም ጋር ትንቢት ትናገራለህ። እንደ ሌላ ሰውም ሆነ ትለወጣለህ። ከአገልግሎት በፊት መለወጥ ይቀድማል። ከአገልግሎት በፊት እግዚአብሔርን ማወቅ ይቀድማል። ከአገልግሎት በፊት የእግዚአብሔርን ቃል ማጥናት ይቀድማል። ከአገልግሎት በፊት የራስን ሕይወት ሼፕ ማድረግ ይቀድማል። ስለዚህ እንዲህ ያለው አንደኛ ሳሙኤል ምዕራፍ 10 ቁጥር 6 ላይ ምን እንዳለው ታውቃላችሁ? ከኔም ፊት በተለየ ጊዜ አለ እነዚህ ምልክቶች ይደርሱልሃል አለ። የእግዚአብሔርን መንፈስ በኃይል ምን ያደርግልሃል? ይወርድብሃል። ከነርሱም ጋር ትንቢት ትናገራለህ። እንደ ሌላ ሰው ሆነ ምን ታደርጋለህ? ትለወጣለህ። ዳይቨርት ታደርጋለህ። ቶታሊ 360 ዲግሪ ትለወጣለህ። አህያን ከመፈለግ ህይወት ትወጣለህ። ገንዘብን ከማባረር ህይወት ትወጣለህ። ዝናን ከመፈለግ እውቅናን ከመፈለግ አንዱ ምን አለ? በኢትዮጵያ ውስጥ ከተነሱት ነቢያት አንዱ ነው ታላላቃል። ምን ነቢይ አለ ኢትዮጵያ ውስጥ ሲጀመር? ነቢይ ቢኖር ነው ለኢትዮጵያ ውስጥ እንደዚህ ቤተክርስቲያን እንደዚህ የምትሆነው? ነቢይ የሚባል የለም። እግዚአብሔር ወደፊት ሊያስነሳ ይችላል። እኔ ጸጋውን ዲና እያረኩ አይደለም። አሁን ግን ነቢይ የምንለው አለ ብዬ ለመናገር አፌን ሞልቼ አልደፍረው። የሚገርሙ ሰዎች ከአንደበታቸው ነቢይ እኮ እንደዚህ አይነት ነገር ከአንደበቱ አይወጣም። ነቢይ እኮ የሰማይን ድምፅ ወደ ምድር የሚያመጣ ነው። ነቢይ እኮ እግዚአብሔርን የልብ አጀንዳ የሚያገለግል እኮ ነው። ነቢይ እኮ